ከዚህ በፊት ለ19 ዓመታት ተከብሯል። ዘንድሮ ለ20ኛ ጊዜ ይከበራል። ዘንድሮ ደግሞ ዲሞክራሲያዊ መግባባት ለህብረ ብሔራዊነት አንድነት በሚል መሪ ቃል ዘንድሮ ለ20ኛ ጊዜ ይከበራል ማለት ነው። ስለዚህ እነዚህ ነገሮች ስናከብር ከዚህ በፊት ስናከብራቸው በነበረው ልክ በተለይም ደግሞ አንድነታችንን፣ ህብረታችንን፣ ዲሞክራሲያዊ መግባባታችንን ለጋራችን በማድረግ አንድነታችንን በማጠናከር በተቋማችን ውስጥ ደግሞ በተለይ በወረዳችን ውስጥ ደግሞ ይሄን ነገር በማስቀጠልና ከዚህ በፊት ከነበረው የበለጠ በማስቀጠል የበለጠ ውብ፣ አረንጓዴ፣ ሳቢ ለዜጎቿ ለነዋሪዎቿ የተሻለ መንደር መፍጠር ከሚለው አንፃር ራዕይ አድርጎ የተነሳ ነውና አካባቢያችንን በተለይ ቱቦዎች የቆሻሻ መጣያዎች ሳይሆኑ የውሃዎች መውረጃዎች ናቸው በሚል ስለሆነ እቅዳችንም የተነሳንበትም ግብ እሱ ስለሆነ አካባቢያችንን በማጽዳት በዓሎቻችንን ስናከብር ደግሞ የበለጠ እንደዚህ አይነት ጫካና በጢሻ የተወረረ ቦታ ሳይሆን ጽዱ ለኑሮቿ ለነዋሪዎቿ ጥሩ መስህብ ያለውን ማክበር ከሚለው አኳያ እንዲሆን እየነገርኩኝ ወይም እያስረዳሁኝ ከዛ ውጪ የኛ ኃላፊነታችንን ስንወጣ በተለይ ደግሞ ህብረተሰቡ የራሱ ባለቤት አድርጎ እንዲረከብ ከማድረግ አኳያ ቀጣይ መስራት ያለብን ሁሌ እየመጣን አናጸዳ፣ ሁሌ እየመጣን ይህን ስራ እንሰራ። ነገር ግን ማህበረሰቡ በሳምንት ውስጥ ቅዳሜ የጽዳት ቀን ነው። ይህንን ግንዛቤ በመስጠት አንዴ አጽድተን እናስረክበዋለን። ህብረተሰቡ ደግሞ የራሱ መኖሪያ ነው፣ የራሱ አካባቢያ ነው፣ ወጥቶ የሚቀመጥበት ቦታ ነውና ወጥቶ እንዲያጸዳ ባህሉ እንዲያደርገው ከማድረግ አኳያ ደግሞ የእኛ ስራ መስራት አለብን ማለት ነው። ጽዳት ባህል ነው እንጂ የአንድ ሰሞን ስራችን አይደለም። እኛም ቀን በቀን እየመጣን የምንሰራው ተግባራችን አይደለም። እያሳየን እየሄድን ህብረተሰቡን እያገዝን በግንዛቤ እየለወጥን የአስተሳሰቡን እየቀየርን ቆሻሻ ወደ ሀብትነት መቀየር የሚቻልበትን እያሳየን ተረፈ ምርቶች ደግሞ ወደ ውጭ ከመውጣታቸው በፊት ቤት ውስጥ ወደ ብስባሽነት ተቀይረው አገልግሎት እንዲሰጡ ከማድረግ አኳያም ይህንን ግንዛቤ እያስረዳ የበለጠ ተደራሽ ማድረጋችንን መቀጠል ይኖርብናል የሚለውን ለመግለጽ ነው። እንኳን ለ20ኛው